ሴቶች በግጭት ጊዜ ተጠቂም ሆኑ ተጠቂም አልሆኑም በሰላም ግንባታ ሂደት ውስጥ መሳተፍ መብት አላቸው። የሴቶች የሰላም ተሳትፎ ሴቶችን በሰላም ዙሪያ በሚደረጉ ተሳትፎች ላይ ብቻ ማካተት ሳይሆን አገራዊ የሆኑት የሰላም ግንባታ ስራዎች የሴቶችን ጉዳይና የውሳኔ አካል መሆን አለባቸው ብለን ስለምናስብ ነው ማለት ነው። ግጭትን መሰረት ያደረገ ጥቃቶችን ወይም ደግሞ ኮንፍሊክት ቤዝድ ሴክሹዋል ቫዮለንስ የምንለውን በልዩ ሁኔታ ወይም ስፔሲፊካሊ አልተደነገገም። በአካባቢያችን ያው ትልቁ ለሰላም የሚያስፈልገው ያሉት ግጭቶች መቆም እንዳለባቸው ነው። ግጭቶች ስላሉ ከየአካባቢው ህብረተሰቡ ይፈናቀላል። የሌጋሉም ሊሆን ይችላል ወይም ፕሮቴክሽን ሰርቪስ ላይ የሚሰሩ ተቋማትም ሊሆኑ ይችላሉ። እነዚህ ኮኦርዲኔት አድርገው አንድ ላይ መስራት አለባቸው ሶዛት እነዚህ ጥቃት የደረሰባቸው ሴቶች የሆነ ፍራግመንትድ የሆነ ሰርቪስ እንዳያገኙ ማለት ነው። 51% በላይ ያለን የኢትዮጵያ ፖፑሌሽን ሴቶች ነን። የሰላም ንግግሮች ላይ ሙሉ ለሙሉ ይህንን ግማሽ የሚሆን የህብረተሰብ አካል አውጥተን ምንም አይነት ለውጥ አናመጣም። ስለዚህ ሴቶችን እዚህ ሲስተም ውስጥ ወይም ደግሞ እንደዚህ አይነት ዲያሎጎች ውስጥ ማካተት ምንም ጥርጥር የለውም ሀገራችን ሰላም እንድትሆን ደህንነታችንም ሰላማችንም ተረጋግጦ እንድናልፍ አይ ቲንክ ወሳኝነት አለው ብዬ አስባለሁ።